ብዙዎች የፊልም አተዋወኑን በመመልከት ከሶዲያ ማን ሊመጣ ይችላልና እያሉ አድናቆታቸውን ያጎርፉለታል። በተለይ ደግሞ በድርጊት የተሞሉ ፊልሞች ሲነሱ በብዙ ሰዎች አእምሮ ውስጥ ምስሉ ብልጭ ይላል። ይህ ሰው ታዲያ ሮኪ፣ ዘ ኤክስፓንደብልስ እና ክሪድ በተሰኙ ፊልሞች ላይ በመተወን ስሙን በወርቃማ ብዕር ጽፏል። እኛ ስሙን ባንናገር እንኳን አሁን የጠቀስናቸው ፊልሞች በማወቅ የሰውየውን ማንነት አብዛኛው ተመልካች መናገር ይችላል። ታዲያ ይሄ ሰመገናና ተዋናይ ሲልቨስተር ስታሎን ይባላል። ስታሎን ወደዚህ ምድር ሲመጣ ዓለም በችግሮች የተቀበለችው ሰው ነበር። አሁን ላይ የምናየውን የከንፈሩን ቅርጽና ያገጩን መጣመም ያተረፈው ያኔ ገና ከእናቱ ሆድ ለመውጣት ሐኪሞች በሚጣጣሩበት ወቅት በተፈጠረ ችግር አማካኝነት ነው። በተጨማሪም ደግሞ ስታሎን በልጅነት ጊዜው ሪኬት በሚባል የእግር በሽታ ችግር ተጠቂ ነበር። የ12 ዓመት ታዳጊ ያለ ከ13 ትምህርት ቤቶች ተባሯል። ምክንያቱ ደግሞ ተደባዳቢ ነበር። ስታሎን የ15 ዓመት ዕድሜው ላይ ሲደርስ አይምሮ ችግር እንዳለበት ይነገረዋል። በዚህም የሰውነት ግንባታ ስፖርት ሊጀምር ችሏል። ሮኪ የተሰኘው ፊልም ላይ ከመተወኑ ከ6 ዓመታት በፊት ሲልቨስተር ስታሎን የሚተኛው እንኳን በአንድ የወደብ አስተዳደር ውስጥ ነበር። ገቢው ደግሞ ትንሽ ክፍያ ካላቸው አነስተኛ ስራዎች ነበር። ስታሎን ሲናገር ትወና የጀመረው ከወሲብ ፊልሞች ባልተናነሰ መልኩ ነውረኛ ድርጊቶች በተሞላባቸው ፊልሞች ሲሆን ህይወቱን ለማሸነፍ ከዚህ የተሻለ ምንም አይነት አማራጭ እንዳልነበረው ተናግሯል። ምናልባትም ይህ አይነቱን ስራ ካልሰራ ያለው አማራጭ ሌባ ወይም ቀማኛ መሆን እንደነበር አክሏል። ከዚህ ሁሉ በኋላ ግን ስታሎን የሚታወቅበትን ሮኪ የተሰኘው ፊልም ላይ መተወን ቻለ። ፊልሙም ስኬታማ ነበር። የፊልሙ 4ኛ ክፍልም ሲሰራ ዶልፍ ሎንግረን የተባለው ሌላኛው የፊልሙ ተዋናይ ፊልሙ ላይ በነበረው የቡጢ ትዕይንት ላይ ስታሎንን በቡጢ ዘረረው። ነገር ግን የአደገኛ ዝረራ ጥሩ ነገር ይዞለት መጣ። ሲልቨስተር ስታሎን ሲናገር ሎንግረን የሚያሳየው እንቅስቃሴ በጣም የሚገርም እንደነበርና ገና እንዳየው ሰውየውን እንደጠላው ተናግሯል። ነገር ግን የጥላቻው ፊልሙን ይበልጡኑ ምርጥ አደረገው። በፊልሙ ላይ ባለው የቡጢ ትዕይንት ስታሎን ለሎንግረን የምርም እንዲዘረረው ነገረው። ይህንን በልቡ የያዘው ሎንግረንም ስታሎንን በአስከፊ ሁኔታ በቡጢ ዘረረው። ስታሎን በፈረንጆቹ 1985 ስለዚህ ጉዳይ በሰፊው ሲያብራራ በወረደበት የቡጢ ናዳ ምክንያት ሎስ አንጀለስ ውስጥ ወደሚገኘው ሴንት ጆንስ ሆስፒታል በአየር አምቡላንስ መወሰዱንና የልብ ምቱም አቁሞ እንደነበር ተናግሯል። በተጨማሪም ሎንግረን ካደረሰበት አደጋ ከወራት በፊት ሌላ ህይወቱን ሊያሳጣው የሚችል ጉዳት ፊልም ለመስራት በልምምድ ላይ ያለ አጋጥሞት እንደነበር አስረድቷል። ይሁንና የሎንግረንና የስታሎን ግንኙነት እሳትና ጭድ ከመሆን ተቀይሮ ጥሩ የሆነ መልክ ሊይዝ ችሏል። የስታሎንን የቤተሰብ ህይወት ስንቃኝ ደግሞ ይሄኛው የህይወቱ ምዕራፍ በፈተናዎች የታጀበ ነበር። ስታሎንና ባለቤቱ የወለዱት ልጃቸው ማለትም ሰርጂዮ የተባለው ልጃቸው ሲወለድ እንደ አባቱ ሁሉ በችግር ነበር ይህችን ዓለም የተቀላቀለው። ችግሩ ደግሞ ኦቲዝም ነው። ይህም ለሁለቱ ጥንዶች ከባድ ነገር ነበር። ይሁን እንጂ አብዛኛው የዚህ ልጅ ኃላፊነት የወደቀው በእናቱ ሳሻ ጫንቃ ላይ ነበር። ምክንያቱም ስታሎን ስራ ስለሚበዛበት። ስታሎን በሰርጂዮ ህመም ሳቢያ እንደ ልቡ ከልጁ ጋር ግንኙነቱን ማጠንከር እንደማይችል ሲያስብ ልቡ ተሰበረ። ስታሎን ስለ ጉዳዩ ሲናገር እውነተኛ የሆነ የአባትና የልጅ ግንኙነት ብሎ ነገር የለም። እኔ ለሱ እኩያ ጓደኛ ሆኛለሁ። በእንደዚህ አይነት ሁኔታ ውስጥ ያለ ልጅ ሲኖርህ መኩራራትህን መተው አለብህ። ወደ እኔ ዓለምና ግባ ማለት የለብም። አንተ ነህ እንጂ ወደሱ ሄደህ ሁሉንም ነገር አብረው ማድረግ ያለብህ ሲል ተናግሯል። ይህ በእንዲህ እንዳለ ሌላ ሐዘን ደግሞ መልሶ የሲልቨስተር ስታሎንን በር አንኳኳ። እሱም የበኩር ልጁ ሴጅ ህልፈት ነበር። ሴጅ ያረፈው ኤትሮስክለሮሲስ በሚባል የልብ ህመም ሲሆን ይህም ከከፍተኛ ህመም አልፎ ለሞት ዳርጎታል። ስታሎን ከዚህ ልብ ሰባሪ ሐዘን ጎን ለጎን በአብዛኛው ሚዲያዎች ዘንድ ሴጅ አደንዛዥ እጽ ወስዶ ሊሆን ይችላል ለሞት የበቃው ከሚሉ ያልተረጋገጡ ወሬዎች እየተፈተነ ነበር። ሴጅ ወደፊት ጥሩ የሆነ ደረጃ ላይ እንደሚደርስ የሚያሳዩ ምልክቶች ይታዩበት ነበር። ለዚህም ማሳያ ከአባቱ ጋር አብሮ የተወነባቸው ፊልሞች ሲሆኑ በዚህም ሮኪ 5 እና ዴይላይት የተሰኙት ፊልሞች ላይ መተወን ችሏል። ከዚህም ባሻገር ህይወቱ ባለፈችበት ሰሞንም በትዳር ሊጣመር ዝግጅት ላይ ነበረ። በሌላ በኩል ሲልቨስተር ስታሎን ከእህቱ ቶኒ ፍሊት ጋር የነበረው ግንኙነት ለዓመታት ያክል የሻከረ ነበር። በተጨማሪም በብዙ ሚሊዮን ዶላሮች የሚቆጠር ገንዘብ እንዲሰጣት በሚስጥር እንዲስማማ አስገድደው ነበር። በፈረንጆቹ 1987 ዓ.ም ስታሎንን $16,000 በየወሩ እንዲሰጣት እንዲሁም $50,000 በየዓመቱ ለሕክምና ወጪዎቿ መሸፈኛ
እንዲሰጣት ጫና አሳድራበት ነበር። በተጨማሪም ስታሎንን አካላዊ ጥቃት እንደሚያደርስባት ከሰሰችው። ነገር ግን እሱ ይህንን ክስ አልቀበልም ብሎ ነበር። የስታሎን እናት ጃኪ ስለ ጉዳዩ ስትናገር እህቱ ይህንን ሁሉ ወቀሳ የምታደርስበትና ገንዘብ የምትቀበለው ባለባት ሱስ ምክንያት እንደሆነ ተናግራለች። አክላም ቶኒ የምትጠቀመው የኦክሲኮቲን እንክብል መጠን በቀን ውስጥ እስከ 65 ፍሬ እንደሚደርስ እና ደግሞ እነዚህን ሱሶቿን ለማስታገስ የትኛውንም ነገር ልታደርግ እንደምትችል ተናግራለች። እንዲሁም የስታሎን ጠበቃ እህቱ የምታደርስበትን ክሶች ለማርገብ ገንዘብ እንዲሰጣት ነግሮት እንደነበር አስረድታለች። ይሁን እንጂ እህቱ በ48 ዓመቷ ህይወቷ ሊያልፍ ችሏል። በፈረንጆቹ ኦክቶበር 2012 ዓ.ም ማለትም ስታሎን እህቱንና ልጁን ካጣ ከወራት በኋላ ሌላኛዋ ልጁ ሶፊያ ስታሎን በልብ ህመም ምክንያት ቀዶ ሕክምና ማድረግ እንዳለባት አወቀ። ሕክምናውን ስታደርግ ግን ሁሉም ሂደቶች ስኬታማ ነበሩ። የሶፊያ እናት ጄኒፈር ፍሌቪን ስለ ሶፊያ ስትናገር እሷ የስታሎን ዋነኛው አምሳያ ልጁ ናት። እንደ አባቷ ሁሉ የሼክስፒርን መጽሐፎች ሁሉንም በሚባል ደረጃ አንብባቸዋለች። የተለየ የሆነ ጥብቅ ግንኙነት አላቸው። ተመሳሳይ ሀሳቦችን ነው የሚያስቡት። አኳኋናቸው ሁሉ ሳይቀር ተመሳሳይ ነው። በህይወቱ እንደ ሶፊያ የሚወደው ሰው የለም ስትል ስለ ሁለቱ አባትና ልጅ ባለቤቱ ተናግራለች። ሶፊያ ከማማም በኋላ በፈረንጆቹ 2019 ዓ.ም ከዩኒቨርሲቲ ኦፍ ሳውዘርን ካሊፎርኒያ በስነ ተግባቦት ትምህርትና በሁለተኝነት ደግሞ በስራ ፈጠራና በፊልም ትምህርቶች ተመረቃለች። ሲልቨስተር ስታሎን ቀንደኛ የውሻ ወዳጅ ነው። ነገር ግን አሁንም ያ ፈተናው በሚወደው ውሻ አማካኝነት መጣበት። ምክንያቱ ደግሞ በ2013 ዓ.ም የስታሎን ቤተሰብ እንዳይናቸው ብሌን የሚሳሱለትን እና የሚወዱትን ውሻ በሞት ተነጠቁ። ይህም ከፍተኛ የሆነ የሀዘን ድባብ በቤተሰቡ ላይ የጣለ ነበር። ስታሎን ከውሻ ጋር በተያያዘ የደረሰበት ሀዘን ይህ ብቻ አልነበረም። ሮኪ በተሰኘው ፊልሙ ስኬት ላይ ከመድረሱ በፊት በነበረበት የገንዘብ ችግር ምክንያት ማስቲፍ የተባለውን የሚወደውን ውሻ $100 ሊሸጠው ፈልጎ ነበር። ነገር ግን እንዳሰበው ሳይሆን $50 ብቻ ሸጠው። ይሁን እንጂ ስታሎን ውሻውን ከሸጠለት ጂሚ ከተባለው ሰው መልሶ ለመግዛት ቢፈልግም ጂሚ ግን ለመሸጥ ፈቃደኛ አልነበረም። ነገር ግን ለጂሚ $3000 በአንድ ፊልም ላይ አጠር ያለች ትወና እንዲያደርግ አስማምቶ ከውሻው ጋር ዳግም ሊገናኝ ችሏል። ምንም እንኳን የከፈለው ገንዘብ ብዙ ቢሆንም ዳግመኛ እንደ ጓደኛው ከሚያየው ውሻው ጋር ለመገናኘት ያወጣው ዋጋ ትንሽ ነበር። በፈረንጆቹ 2016 ዓ.ም ደግሞ ሲልቨስተር ስታሎን በድጋሚ ሌላ ሀዘን ገጠመው። ወንድሙን በሰዎች እጅ ተነጠቀ። ወንድሙ ዳንቴ ስታሎን በፍሎሪዳ ስቴት ዩኒቨርሲቲ አቅራቢያ እያለ ሁለት ሰዎች ክፉኛ ድብደባ ደረሱበት። በሰዓቱ ዳንቴ ታኮቤል ከሚባለው የሩጫ ፌስቲቫል እየተመለሰ ባለበት ወቅት ነበር ጥቃቱ የደረሰበት። ምንም እንኳን በሕክምና እየተረዳ ቢቆይም ህይወቱ ግን ማለፉ አልቀረም። ስታሎንም ስለ ዳንቴ ሲናገር እሱ የሚገርም ወጣት ነበር፣ ጎበዝ ተማሪና ምንም አይነት ችግር የማይፈጥር ሰው ነበር። ይሄ ድንገተኛና አስከፊ ነው ሲል ተናግሯል። ሲልቨስተር ስታሎን ሮኪ ከተሰኘው ፊልም ብዙ ገንዘቦችን ያገኘ ሲሆን ነገር ግን በፊልሙ ላይ ያለው አስተዋጽኦ ከፍተኛ እንደመሆኑ ያገኘው ገቢ ግን ተመጣጣኝ አልነበረም። ስታሎን ከዚህ ፊልም ድርሰት $25000 እንዲሁም ለ25 ቀናት የፊልም ትወና በሳምንት $360 እንዳገኘ ተናግሯል። በ1979 ዓ.ም ደግሞ ከሮኪ 2 ፊልም $75000 እንዳገኘና ከሮኪ 3 ፊልም ደግሞ $120000 አግኝቷል። ስታሎን እንደተናገረው ከነዚህ ፊልሞች ከዚህ የተሻሉ ገቢዎችን ማግኘት እንደሚችል የተናገረ ቢሆንም ነገር ግን ምንም አይነት መብት በስራው ላይ እንዳልነበረው ተናግሯል። የሚሆነበት ምክንያት በሳቱ ስለ ጉዳዩ ከፊልም አዘጋጆች ጋር ለመናገር የማይችልበት ሁኔታ ውስጥ እንደነበር አስረድቷል። ሲልቨስተር ስታሎን ያሳለፋቸው የህይወት ውጣ ውረዶች ከባድ ነበሩ። ከፈተናዎች ጋር ከመወለድ አንስቶ በድህነት ውስጥ እስከ ማደግ እንዲሁም የሚወዳቸውን ሰዎች በሞት እስከ መነጠቅ፣ በተጨማሪም እሱ የሚታወቅበትን ፊልም ከጽንሰ ሀሳቡ ጀምሮ ያለውን ሂደት የሰራው እሱ ሆኖ ሳለ የከበሩት ግን ሌሎች መሆናቸው ብቻ በብዙ ችግሮች ውስጥ ያለፈ ሰው ነው። እኛስ ታዲያ ከዚህ ሰው ምን ተማርን? በእንደዚህ አይነት ችግሮች ውስጥ አልፈንስ ስናውቅ ይሆን? መልሱን ለእናንተ ተውኩ።